ሰላም እንዴናችሁ ውድ ተመልካቾቼ፣ ዛሬ ደግሞ ቀላል የሆነ የብርቱካን ኬክ አብረን እንሰራለን። የጾም ትወዱታላችሁ። ኬኩን ለመስራት አንድ ብርቱካን ያስፈልገናል፣ ተለቅ ያለ። እሱን በዚህ መልኩ ጨምቀዋለሁ በደንብ። ያው እናንተ ከፈለጋችሁ በብርቱካን ጁስ መጠቀም ትችላላችሁ። እንደዚህ ደግሞ ቤት ውስጥ ጨምቃችሁ መጠቀም ትችላላችሁ። ከዛ አሁን ግማሽ ኩባያ ስኳር እናደርጋለን። እሱ ላይ 3/4 ኩባያ ቅድም የጨመቅነው የብርቱካን ጭማቂ እናደርጋለን። ይሄንን በደንብ አድርገን አሁን እናቀላቅለዋለን። ከዛ 1/4 ኩባያ ዘይት እናደርጋለን። ከዘይቱም ጋር አንድ ላይ በደንብ አድርገን እናደባልቀዋለን። ከዛ ግማሽ የሻይ ማንኪያ ጨው እናደርጋለን። አንድ የሾርባ ማንኪያ ቪኔጋር እናደርጋለን ወይም ደግሞ አቼቶ። ከዛ እሱንም አንድ ላይ በደንብ አድርገን እናቀላቅለዋለን። ከዛ ትንሽ ቫኒላ እናደርጋለን። ከዛ 2 ኩባያ ፍርኖ ዱቄት እናደርጋለን። ከዛ 2 የሻይ ማንኪያ ቤኪንግ ፓውደር እና ግማሽ የሻይ ማንኪያ ቤኪንግ ፓውደር በጭማሪ አድርገን አንድ ላይ በደንብ አድርገን እናፋዋለን። ያው ኬክ ስትሰሩ በደንብ አታማስሉት። ትንሽ ኦቨር ሚክስም ካረጋችሁት ኬካችሁ አይነፋም ማለት ነው። እዛው ልፍጭጭ ብሎ ይቀራል። ግማሽ ኩባያ የሞቀ ውሃ እናደርጋለን። ያልፈላ በደንብ የሞቀ እሱን እናደርገበትና አንድ ላይ እናደባልቀዋለን። ኦቭኔን 350 ላይ ከፍቼዋለሁ። ያው ኬኩን ሲጀምሩ ኦቭናችሁ መክፈት ይኖርባችኋል። የሞቀ ኦቭን ካልሆነ ኬካችን አይነፋም ማለት ነው። ከዛ ይሄው እቃችን ላይ እንገለብጣለን። ከ30 እስከ 40 ደቂቃ እናበስለዋለን። ያው አንዳንዴ ኬክ አይነፋልንም ለምትሉት ቤኪንግ ፓውደሩን መስራት ቼክ አድርጉት። እሱን ደግሞ እንደሚሰራ ቼክ ማድረግ የምትችሉበት ትንሽ ቤኪንግ ፓውደር ታረጉና የፈላ ውሃ ከላይ ሲጨምሩበት በደንብ ከንተከተከና ፈሰስ ካለ ይሰራል ማለት ነው። እና ኦቭንም ቶሎ አትክፈቱ። ያው ንፋስ ከገባ ኬካችን እንደዚህ ንፍታ አይልልንም ማለት ነው። እና መጠኑን ደግሞ እኩል አድርጋችሁ ምንም ሳታበላልጡ መስፈር ይኖርባችኋል ማለት ነው። እንደዛ ከሰራችሁት ቆንጆ ሆኖ ይወጣላችኋል። እንደምታዩት ይሄው አሁን ከቀዘቀዘ በኋላ ኬካችን እየቆረስን ነው። እንደምታዩት ይሄው እንደምታዩት ቆንጆ ለስለስ ያለ ኬክ ነው። ትወዱታላችሁ። ያው በጾም ጊዜ ሰርታችሁ በጾም ባልሆነ ጊዜ ሰርታችሁ መመገብ ትችላላችሁ። በቀላሉ ቤት ውስጥ በዚህ መልኩ ደግሞ ሰርታችሁ መመገብ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ ሆነ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ያው ኬካችን ይሄንን ይመስላል። ቆንጆ ሆኖ ነው ይወጣልን። ብዙም አይጣፍጥም። ቆንጆ የሆነ ስኳር ያልበዛበት ኬክ ነው። ትወዱታላችሁ። ቪዲዮን ከወደዳችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ቻው ቻው።